ሰላም ሰላም ቤተሰብ እንደምን አደራችሁ? ሰላም አደራችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁም ሰላም ናችሁ? ስራስ እንዴት ነው? እኔን የምትከታተሉ ትንሽ ጥቂትም ብትሆኑ ቤተሰቦቼ እንዴት ናችሁ? ደህና ናቸው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። 10 ሰዓት ነው በጠዋቱ የኢትዮጵያ አቆጣጠር 2 ሰዓት ወር 3 ሰዓት እንደዛ መሰለኝ ባልሳሳት። እንዴት ናችሁ ግን? ደህና ናችሁ? ይኸው እችን የምታክል እየወሻለችኝ እሷን ይዤ እንግዲህ በፀሐይ ወዲያ ወዲህ እያልኩኝ ነው። ፀሐዩ የሌለ ነው የሚያቃጥለው። ያው አካባቢም እያሳየዋችሁ ምንድነው ጸጥ ያለ ቦታ የምር ይሄ ቤት ምን አያምርም? በማርያም ቤቱ ምርጥ ቤት ጽድት ያለ ቤት ነውና ይሄ ደግሞ ግቢው ነው። እና እንዴት ናችሁልኝ? ደህና ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ፀሐዩ የሌለ ነው የሚያቃጥለው። እና ስራስ እንዴት ነው? ምንስ እያሰባችሁ ነው? እስቲ ከማዳም ስራ ጎን ለጎን የሚሰራ ነገር ተው ቤተሰብ፣ እንደራጅና ይሄን የሰው ቤት እንገላገል። አለባለዛ ግን በጣም ከባድ ነው የሚሆነው ጉልበታችን ሲያልቅ የምር። ጭራሽ አሁን ምን እንደሚሉ ታውቃላችሁ? አሰሪዎች ፎቶ ላኩልኝ ይሉና ድሮ እኮ እንደዛ የለም ነበረ። ፎቶ ላኩልኝ ይሉና ፎቶ አይተው ድሮ ትልቅ ይፈልጉ ነበር። አሁን ግን በፍጹም ነው የማይፈልጉት። በቃ ልጅ እግር ነው የሚፈልጉት። አይገርማችሁም? በቃ ያ ማለት በቃ ያው ተጠቅመውብን ከዛ መድኃኒዓለም ድረስ እንዴ አይችልም። ወይኔ ጉዴ! እስቲ ግሬ ስር ምን ወተፈሽ? ያያችኋት አይጥ ከአይጥ ማትተናነስ ሰው በሏት እኮ ሰው አስደነገጠችኝ። እሺ ይዋት ግን ታምራለች። ትንሽ ብታስቸግርም አንዳንዴ ማለት ነው። እና እንዴት ናችሁልኝ? እና ምልላችሁ ፈልጌ ነው። በቃ ተጠቅመው በቃ አውጥተው ነው የሚጥሉን። እና የታወቀ ነው አትሉ? ግን የሆነ ስራ እንደው ብንሰራ ሰብሰብ ብለን የምር አያችሁታል። አካባቢው ጸጥ ያለ አካባቢ ነው። በቃ ወፍ የለም። አንዳንዴ ኮንትራት ቤቱን ላይ ያለው ይመስለኛል የምር። እዛው ወደ ምንድነው ይባላል ይሄ አካባቢው መርደፍ ይባላል። ለመጀመሪያ ጊዜ ነው እዚህ አካባቢ ስመጣ። የምሰራው ሌላ ጊዜ ዱባይ፣ ቻርጃ ምናምን ነው። በጣም የማልወደው ከተማ የቱ እንደሆነ እንገራችሁ። አጅማን የሚባል ከተማ በጣም ነው የማልወደው። አጥብቄ ጥለዋለሁ። በቃ የሆነ ምንድነው ቆሽሽ ያለ ከተማ ነው ምናምን ነገር እና ብዙ አልወደው እና ይሄን ይመስላል ሰፈራችን። የሆነ የምሬ ነው የምላችሁ። ኮንትራት ቤት ያለው ሁላ አስከብሮት ነው የሚሰማኝና ጠዋትና ማታ እንግዲህ ከውሻዬ ጋር ወዲያ ወዲህ እላለሁ እላችኋለሁ። እና በተረፈ ሰላም ናችሁ? ሰላማችሁ ይብዛልኝ። እወዳችኋለሁ። የምን ሰብስክራይብ አድርጉ እሺ። ያው ገና የሚሰራም ቢልዲንግ አለ፣ እየተሰራም ነው ይመስለኛል። አዲስ ሰፈር ነው የሆነ ግቢ ውስጥ የሆነ ሰፈር ምናምን አይደለም። ጸጥታው ደስ ይላል። እና ስራስ እንዴት እያረጋችሁ ነው? ማዳም ቤት ስራ እኔ ግን ከብዶኛል የምር። እውነቱን ስነግራችሁ በጣም ከብዶኛል። እንዴት እንደው አላውቅም። አዲስ አይደለሁኝም ለስራው፣ ግን በቃ አንዳንዴ ይከብዳል ይመስለኛል። አላውቅም። በተለይ ኢትዮጵያ ደርሳችሁ ስትመጡ አላውቅም እንዴት እንደሆነ። በማላውቀው መንገድ ሙሉ ለሙሉ ነው ተቀየርኩኝና
ብቻ ተመስገን ስለ ሁሉ ነገር። ይህን ይመስላል አካባቢያችን። እያያችሁ ነው። ትልልቅዬ ቤቶች ናቸው ያሉት። መርደፍ ሲቲ ይባላል። ጽድት ያለ ነው። ጽድት ያለ ሀገር ነው የምር። እውነት ለመናገር እኔ ወድጄዋለሁ። ጸጥታው ይሄን ይመስላል ቤተሰብ አካባቢያችን። እዚህ ጋር ደግሞ ዋናው አስፋልት በሩቁ ይታያል። ይህን ይመስላል ቤተሰብ። እወዳችኋለሁ። አያችሁት? በዚህ በረሃ ውስጥም እንዲህ አይነት አበባ አለ። ግን ያው ውሃ ምናምን በየቀኑ እየተሰጠ ነው። ይሄ አዲስ የሚሰራ ነው። ይሄ ደግሞ ያለቀለት ነው። ይሄው ሰዎቹ እየሰሩ በዚህ በረሃ የሚሰሩት በጣም የሚያሳዝነው። አንዳንዴ እኛ እንሻላለን እያስባለሁ። ከባድ ነው በረሃው እነሱ ጋር ነው። ያው ለደቂቃ ወጥቼ ፊቴን እንዴት እንዳቃጠለኝ ፀሐይዋ አትጠይቁኝ። እና እወዳችኋለሁ። ሰብስክራይብ አድርጉኝ እስቲ እንደጋገፍ። አንደኛ አይከፈልበትም። ይሄም ገና እያለቀለት ነው። አያችሁ ስፋቱ። ይሄን ይመስላል ቤተሰብ። እወዳችኋለሁ። ይሄን ይመስላል። ይሄም አካባቢ ነው። እና ደስ ይላል እላችኋለሁ። በጣም ነው የምወዳችሁ። ሰብስክራይብ አድርጉ። ሰላም ዋሉልኝ። መልካም ቀን ተመኘሁላችሁ ቤተሰብ። እስቲ አይጥ የምታክለው ውሻ ማለት ነው። ፓስፖርት አላት ምናምን ወደ ሆነ ሀገር መሄድ ትፈልግ መሄድ ትችላለች። ለምን ፓስፖርት አላት።